ስለዚህ አንተም ንጉሡ እጅህን ሰጥተህ በሰላም ትኖራለህ፣ አለበለዚያ መጣች ነገሮቻችሁ ልክ አይደሉም ብሎ ሲናገር ይሄን ትንቢት እንዴት ትናገራለህ አለና ግዞት ቤት ከተተው። እስር ቤት ነው። እስር ቤት ከተተው። እስር ቤት ሲከተው ኤርምያስ ዝም አላለም። ነገሩ ሲከብድበት ዝም አላለም። እግዚአብሔር መጣ። እንዴት ዝም ትላለህ አለው እግዚአብሔር። እስር ቤት ከቶት እስር ቤት ውስጥ ያለው ኤርምያስ እንዴት ዝም ትላለህ አለ እና ምን ላለ ወደ ቤቱ አያቸው ነገር ከብዶኛል። እስር ቤት ውስጥ ሁኜ እዚህ ማይመች ቦታ ላይ ተቀምጬ ምንድን ነው የምትለው አላለው። ወደ ቤቱ ቡናቸው ያለው ወደ እግዚአብሔር ጩህ በሉት። ልገሙና ልገሙ ወደ ቤቱ። ይሄ እኮ የዛሬ ስንት ምናምን ዓመት ብዙ ሺህ ዓመት ምናምን 200 ዓመት 300 ዓመት ህዝብ እየሰበከው ትላልቅ ሰዎች እየሰበኩ ባለፉት ዓመት እየሰበኩ ትልልቅ ከኒያ በፊት የነበሩ እየሰበኩ ያለፉት ያረጀ ቃል አለ። ወደ እኔ ጩህ የእግዚአብሔር ድምፅ ነው። ወደ እኔ ጩህ በሉት። የእግዚአብሔር ድምፅ ነው በሉት። ምንም ውስጥ እንደሆን ተመልከቱ። እኔ የነገር ጫና ቅድም እንዳልኳችሁ ዝም ነው የሚያሰቡ። በቃ ምን አስባለኝ ዝም ብዬ አልቀመጥ። በቃ ምንድን ነው ጸለይ ዝም ነው አይልም እግዚአብሔር። ጮኸው ልጅ እስኪያገኝ ድረስ እንባውን በጣም ቅርር ብለው እንደሚያለቅስ ማለት ቅድም ያልኳችሁ ለዚህ እንደ ልጅነት ክርስትና ለእግዚአብሔር የልጅነት ኑሮ ነው። ክርስትና ለእግዚአብሔር የልጅነት ባህሪ ያለው ማንነት። ትልቅ ልጅ አለኝ ብሎ አያስብም። ሁልጊዜ ልጅ። ስለዚህ በግዞት ቤት ውስጥ ቁጭ ብሎ እግዚአብሔር ምን እያለ ነው? የተመቻቸ ቦታ አይደለም፣ ምቹ ሁኔታ አይደለም፣ በፍጹም የሚመች አይደለም። እዛ ውስጥ ሆነው ወደ እኔ ጩህ። አሁንም ድገሙና ወደ እግዚአብሔር እንጩህ በሉት። ቀላል ነገር አይደለም እኮ አሁን ያለበት ነገር። እግዚአብሔር አንድ ጊዜ እንዲያል አንድ ቦታ ላይ ዝናብ ዘነበባል። ለምን አልዘነበም አላላችሁ? አንድ ቦታ ላይ በረዷው ምን እንደሆነ አላላችሁ? አንድ ቦታ እንዲያረቋል ምን ሆነ አላላችሁ? አይገርም? ለካ እግዚአብሔር ነገሮችን ምክንያት ያደርጋቸው። ያለህበትን ነገር ምክንያት ያደርጋል። ለምን ምክንያት? ወደ እርሱ እንድትጮህ ከእግዚአብሔር ጋር ህብረት እንዳለ የአንተ ነገር ከእሱ ብቻ እንደሆነ እርግጠኛ ነው። ሲሆን ማለት ሳይሆን ሲመለስም ማለት ሳይመለስም ቢመለስ ባይመለስ አንተ አድራሻ እግዚአብሔር ከሆነ በሚመለስበት ሰዓት የአንተ ነገር እግዚአብሔር በክብር ይገልጠዋል። ስለዚህ ወደ እኔ ጩህ አለ። ወደ እኔ ጩህ እኔም እመልስልሃለሁ። ኢየሱስ ጌታ። የት ነው የምትመልሰው? እዛ ግዞት ቤት ውስጥ እያለ መልስ ይሰጣል። እግዚአብሔር የትም የለም አይባልም። እግዚአብሔር በሁሉ ስፍራ ነው። አሜን በሉ። የኔ ጌታ በሉ። የትም ይኖራል። ወደ እኔ ጩህ እመልስልሃለሁ። በጣም የሚገርመኝና የሚያስደንቀኝ ምን እንዳለ አይተህ የማታውቀውን ታላቅና ኃይለኛን ነገር አሳያለሁ። እግዚአብሔር ነገሮች ሲከብዱ ወደ እግዚአብሔር እንጨምር። ሁኔታዎች ሲከብዱ፣ ሲያሳዝኑ፣ ሲያውቁ፣ ተስፋ ሲያስቆርጡ መልእክት ይሄ ነው። ሰው ሁሉ ዝም ብሏል። ምን እናድርግ? ከዚህ በኋላ እኔ ለኢትዮጵያ ሕዝብ ስበት በባለ ሰብት ነበር የምር ሆነ እንደ እግዚአብሔር ይፈልጋል። የሚፈልገው ጩኸት ነው። ይሄ ሁሉ ወደ እግዚአብሔር የማያስቆም ከሆነ ሰው ሁሉ እንደ ድንጋይ ታብሎበት ዝም ይላል። ወደ እግዚአብሔር ጩህ። ወደ እግዚአብሔር ጩህ ብላችሁ መጽሐፍ ቅዱሳችሁ መዝሙር 34 ላይ ሄዳችሁ ስትመለከቱ በጣም የሚገርም ቃል ትሰማላችሁ። መዝሙር 34 ቁጥር 6 ላይ ይህ ችግረኛ ጮኸ። በጣም አይገርም? ለካ ችግር ወደ እግዚአብሔር ለመጮህ ምክንያት ነው። ወደ እግዚአብሔር እንድንጮህ መሰረታዊ ዝም አትበል።
ታያለች፣ ነካ ነካ ትንፋሽ ታዳምጣለች። ምን ትላለች? መጮህ የሕያውነት ምልክት ነው። አሜን አሜን። ያ የከበረው በክርስቶስ ሞት ያገኘነው ያ የእግዚአብሔር መንፈስ በእኛ ውስጥ ዓላማው ይሄን ነው የሚያደርገው። ዓላማው ይሄ ዛሬ ጴንጤ ቸርች ይመጣል እንጂ ትንፍሽ ብሎ አይናገርም። ምን በእንትን የተጣበቀ ይመስል እንዲሁ ትልቅ የመሰለው ራሱ ትልቅ ያደረገ እግዚአብሔር ሆይ ብሎ መናገር ስቃይ የሚመስለው አንዳንዱ እግዚአብሔር ሆይ ብሎ የሚጸልየው ሰው ረባሽ የሚያስመስልበት አጋንንታዊ ነው። ይሄ እግዚአብሔር ቤት ውስጥ እኮ ነው ያለው። በእግዚአብሔር ቤት ካልጮክ የት ልትጮህ ነው? ወደ እግዚአብሔር ካልጮክ ወደ ማን ልትጮህ ነው? ነገሮች በአግባብና በስርዓት ቢሆኑ አድራሻችን እግዚአብሔር ከሆነ አያምንም። ወደ እግዚአብሔር የሚጮህ ሰው ድምፁ አያሳምንም። ገብታችኋል? አያሳምንም። አባ አባት ብለን የምንጮህበትን የልጅነትን መንፈስ እስኪ ጎናቸው ያለ የተቀበልነው የተካፈልነው የልጅነት መንፈስ ወደ እግዚአብሔር የምንጮህበት ነው። ኢየሱስ ያድናል። ዛሬ ድንጋይ ይከማመላል። ኢየሱስ ጌታ ነው። እግዚአብሔር ለችግረኛ ሸማዳ ነው። ለምን? ተቸግሮ ነው አይደል? ሲቸግረን መጮሃል፣ ሳይቸግረን መጮሃል። እኛ ልጆች በጣም የሚገርመኝና የሚያስደንቀኝ ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 18 ላይ አንድ ምሳሌ ተናገረ። አመፀኛ ዳኛ፣ እግዚአብሔርን የማይፈራ ሰውን የማያፍር አንዲት መበለት ነበረች። ፍረድልኝ ያለች ቀን ተሌሊት ዳኛው ጋር ትመጣለች። በቃ ትመላለሳለች። አመፀኛ ነው፣ እግዚአብሔርን አይፈራም፣ ሰውንም አያፍር። ነገር ግን የሰውዬ ምን አለ ይላል? እቺ ሴት ሁልጊዜ እየመጣች ስለምትነዘንዝን ስለምታደክመኝ አለ እፈርድላታለሁ። አይገርም? በቃ ሁልጊዜ መጣ በፊቱ ትቆም ትጮህ ምን ትላጻ በዛው። ነገር ግን ኢየሱስ እንዲህ አለ፣ ጌታችን ኢየሱስ ክርስቶስ እንኪያስ ለምርጦቹ ለሚታገሳቸው ለሚወዳቸው ወደ እርሱ ለሚጮሁ ፈጥኖ ይፈርድላቸው። ምን ስታረግ? ስትጮህ። ፍርድ የሚፈጥረው መቼ ነው? ስትጮህ። ጩኸት ክርስቲያናዊ የልጅነት ስነ ምግባር ወገኖች ሆይ፣ ስንዘምር እንጮሃለን፣ ስንጸልይ እንጮሃለን። የእግዚአብሔርን ቃል በምንሰማበት ብቻ አንድ ሰው ተናጋሪ እሱን ልባችንን ከፍተን ጌታ ቃል እንሰማለን። ህይወታችን ይሄ ነው፣ ልምምዳችን ይሄ ነው። ከዚህ ውጭ ምን ነገር የመጮህ ስነ ምግባር እንዴት አሪፍ መሰላችሁ! ስለዚህ ለምርጦቹ እግዚአብሔር ምን ያደርጋል? ለሚታገሳቸው ወደ እርሱ ለሚጮሁ ፈጥኖ ይፈርዳል። ዝም ያላችሁ በቃ እንዲህ በዚህ ጊዜ እንዲያልቅ በዚህ ጊዜ ነው ጾም ጸሎት ገባ ምሽት ገባ እንዲያልቅ አሁንም እንዲህ እንዳለ ይቀጥል። አንተ ዝም ብለህ ጸልይ፣ አንተ ዝም ብለህ ጮህ። መቼ ምን እንደሚያደርግ አታውቅም። ምክንያቱም አንዳንድ ጩኸቶች የኔ ወንድም፣ አንዳንዱ ጩኸቶች የቤት ውስጥ ቁሳቁስ አይደለም የሚሞሉልን፣ የዘላለም ሕይወት ነው የሚያጸኑልን። ጩሁና አሜን በለው። አንዳንዱ ጩኸት የቤት ውስጥ ያለው የሆነ ነገር ትናንትና ብቻ እንዳይመስላችሁ። አንዳንዱ ጩኸት ቅድም ለኤርምያስ እንደተናገረው ታላቅና ኃይለኛን ነገር አሳያለሁ። ኢየሱስ ያድናል። አንዳንድ ጩኸታችን ለታላቅ ነገር ስለሆነ ዝም ስንል እናሳንሰዋለን። ነገሮቻችን ምን ይሆናሉ? ይገደባሉ። ምን ማድረግ አለብን? ወደ እርሱ መጮህ አለብን። ክብር ለኢየሱስ ነው። ኢየሱስ ጌታ ነው። በሉቃስ ወንጌል በዚሁ በ18 ላይ በጣም የሚገርሙ ሰዎች ናቸው። እነዚህ ሰዎች የሚገርም ሰው ነው። አይነ ስውር ነው። እዚሁ 18 ላይ ታገኙታላችሁ። ሉቃስ 18 ላይ ነው ታገኙት።
ይገርመኛል። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይላል ይህ ምንድን ነው አላቸው። ኢየሱስ ያልፋል። በዚህ ጊዜ ይሄ ሰው ምን አደረገ? የናዝሬቱ ኢየሱስ ሆይ ማረኝ እያለ ጮኸ። የናዝሬቱ ኢየሱስ ሆይ ማረኝ እያለ ጮኸ። ምን እንዳሉ ታውቃላችሁ? አትረብሽ፣ ዝም በላት፣ ዝም በላት። ሰውየው አቆመ። ጮኸ፣ ተላቆመ። አሁንም ጮኸ። ለምንድን ነው ያላቆመው? አድራሻው ሰዎች አይደሉም፣ አድራሻው ኢየሱስ ነው። እየጮኸ ያለው ወደ ኢየሱስ ስለሆነ አቁም ያሉት ሰዎች እነሱ ላይ ቢሆን ኖሮ ዝም በሚሉት ኖሮ ዝም ይል ነበር። የሚጠራው ኢየሱስን ነው። የሚጠራው ኢየሱስን ስለሆነ ወደ ኢየሱስ ስለሚጮህ ኢየሱስ እሱ የሚለውን እስኪሰማ ድረስ ይጮህ ነበር። ዝም በል የሚሉት ኢየሱስ ግን ቆመ። ወንድሞቼ ናቶች ነው አንድ ነገር ልንገራቸው። በፍጹም የእግዚአብሔርን ቃል ለማድረግ እንትጋ። ቃሉን የምታደርጉ ሁሉ ይላል መጽሐፍ። የእግዚአብሔርን ቃል እናደርግ። የእግዚአብሔር ቃል የሚለንን ማድረግ ለሰው አይደለም፣ ለእግዚአብሔር ታማኞች እንሆናለን። ስለዚህ ስንጮህ የጩኸታችን መልስ በኤርምያስ ሕይወት ውስጥ የተገለጠው አንደኛ ታላቅና ኃይለኛን ነገር ማየት ይሆናል። አሜን በሉ። ስንጮህ የመጀመሪያው አጥብቆ መጮህ፣ ባለንበት በከበደብን መጮህ ትንሽ ነገር አይደለም፣ ታላቅ ነገር ያስገኛል። ሁለተኛው ስንጮህ ወገኖች ሆይ ሁኔታዎችን አልፈን ስንጮህ እግዚአብሔር በሁኔታዎች ውስጥ ምን ይሆናል? በነገር ሁሉ ይፈርድልናል። የመፍትሄ አምላክ ፈጥኖ ይደርሳል። እንዲሁ ለዚህ አይነ ስውር እንደጸለይ በሱ ሕይወት ስንመለከት ስንጮህ አልፈን በጮህን ጊዜ የኢየሱስ ክርስቶስ የማዳንን እጅ እናያለን። ዛሬም አታቋርጡ፣ አታቋርጡ፣ አታቋርጡ። ጩኸት አናቋርጥ። እያልኳችሁ ያሉት እንደ እብድ ሁሉ እያልኩ አይደለም። የእግዚአብሔር ቃል የሚለንን ነው። ወደ እግዚአብሔር እንጮህ። እንዴ ከዚህ በላይ ምን እንሁን? ምን እንሁን ከዚህ በላይ? በቃ የምንሰማው እኮ ጆሮን ጨው የሚያደርጋል። ምን እንሁን ከዚህ በላይ? እያንዳንዳችን በቤታችን ብንጮህ፣ ወደ እግዚአብሔር ብንጮህ እግዚአብሔር መልስ የሚያጣ ይመስላችኋል? እግዚአብሔር መልስ አለ። ስለዚህ ወደ እግዚአብሔር እንጮህ። እግዚአብሔር መንፈስ እንደሚናገር ጮህ። የኔ አታቋርጥ። በከበበ ፈተና በሆነበት በተጨነቅበት ነገር አታቋርጥ። በቀንም በሌሊትም ጮህ ወደ እግዚአብሔር። የኔ በምንም መንገድ ወደ ስለሆነ እሱ ስለሆነ እሱን እያየ ሰው ስላይደ አንድ ቀን ምን እንደሚያደርግ አታውቅም። ወደ እሱ በመጮህ መፍትሄ አለ። ወደ እግዚአብሔር እንጮህ። አሜን። እስቲ አሜን። ወደ እርሱ ለሚጮህ በጣም ብዙ ጊዜ የምጠቀምበት ቃል ነው። ወደ እርሱ ለሚጮህ ለሚታገሳቸው፣ ለምርጦቹ አምላካችን እግዚአብሔር ፈጥኖ ይፈርዳል። ኢየሱስ ጌታ። ዛሬ ሐምሌ 1 ቀን በዚህ 2 ወር ውስጥ እግዚአብሔር አምላክ 2018 ጌታ የተናገረው ትንቢት ለማስፈጸም እንጮህ። አሜን። 2019 ነገሮች ሁሉ ወደ ኋላ ረግጠናቸው እናልፈበት ይሆናል። አሜን። ይችላል እግዚአብሔር። አሜን። አሜን። ይችላል። አሜን። ይችላል በሉ እስኪ። ሲገቡና ይችላል በሉ። ሃሌሉያ። ወደ ማን እንጮህ? ወደ እግዚአብሔር እንጮህ። ሃሌሉያ። እንጸልያለን፣ እንጸልያለን። ዛሬ ቅባት አገልግሎት ነው። እግዚአብሔር የበረከት ቅባት ምልክቶችን ያደርግልናል።